ወሳፕ የዩቲዩብ ፋሚሊዎቼ ዛሬ የምንገኘው ባሌ ጋሰራ ላይ ነው። እንግዲህ ባሌ ጋሰራን ማየት የምትፈልጉ የዩቲዩብ ሊንኬን ከስራ አስቀምጬላችኋለሁ። ቭሎግ ሰርተናል። አብረን ጋሰራን እንጎብኛት። እችን የመሰለች የፍቅር ሀገር ኤዋዝ በተፈጥሮ ይሄ ስዊዘርላንድ የሚገኝ የተፈጥሮ ነገር ብቻ ነው። ወሳፕ ፋሚሊ ከስባለ ይሄን ያለ ነው። እንግዲህ አሁን መንገዱ ይሄን ይመስላል። በጣም አስቸጋሪ መንገድ ላይ ነው እየነዳን ያለ ነው ማለት ነው። እና እንግዲህ እዚህ መንገድ ላይ የሚነዳው ሹፌር ይፈተናል። አሁን እንግዲህ ሹፌሩ ይሄ ነው ይፈተናል። በጣም ጀግና ልጆች ናቸው እዚህ መንገድ ላይ የሚሰሩትና ይዩት። አሁን እስከ ጥግ ድረስ እንጎበኛታለን። ጋሰራን ብሎ ገደሉ ምናምን ያበደ ነው። እንደምታዩት እንግዲህ ከወጣችን እስከ ጥግ ድረስ ከታች እየሄድን እናየዋለን ማለት ነው። እግዚአብሔርን ከላይ ላይ ይኖራል። እንግዲህ ፋሚሊ እስከ ጥግ ድረስ ሸኔ አለ ተብሎ የሚወራበት ቦታ ድረስ እስከዛ ድረስ ነው እዚህ ማስጎበኛችሁ ማለት ነው። እንግዲህ ካልገደሉኝ ካልታፈንኩኝ ከእነሱ ጋርም ፎቶ ተነስቼ ያሳያችኋለሁ። ግን ከታፈንኩኝ ብር ላኩልን አጠራችሁ። ፋሚሊ ብር ተለኮልን ያላችሁ እስከዛ ድረስ ነው ያሳያችሁ። በጣም በቃ ፋሚሊ እንግዲህ እናንተን ለማሳየት ስል ይኸው በጣም አስቸጋሪ መንገድ ላይ ነው እየሄድን ያለ ነው። በጣም ማለት ነው በጣም አስቸጋሪ ነው። ገደል ነው። በዚህ ጋር ካለፍን ገደል ነው። በዚህ ጋር እንትን ነው። እንግዲህ በነገራችን ላይ ሌላ ሞተር ከመጣብን ማለት ነው ማለፊያ መንገድ የለም። አንድ መንገድ ብቻ ነው ያለው። ያችን መንገድ ተነት ነው የምንሄደው። በጣም አስቸጋሪ መንገድ ነው። እንግዲህ ይሄን ይመስላል ጋሰራ። በጣም ኳሻሽ እብድ ያለች ከተማ ነች። እዚህ ጋር አህያ ገባብን። አህያ ማለት ነው ያው ሹፌር ነው እንጂ ወርቀን ነበር። እንግዲህ ያው አንዱ ሞተር ተበላሽቶበት ነው መሰለኝ። ጎማ ተይቶበት ምን ሆነብህ ነው? ጎማ አያችሁ፣ ይሄ መንገድ በጣም ጽድት ያለ መንገድ ነውና ከባድ ነው። እንግዲህ ፋሚሊ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ሞተሩን ፍሬን እምቢ እያለን ነው። ይኸው ሰው ነው እየሄድን ነው። እንግዲህ ይሄ ሁሉ ቻሌንጅ አልፈን እናንተን ለማስጎብኘት ነው እየሄድን ያለ ነው። እንግዲህ በጣም በቃ ገደሉ ይሄ አሁን ይሄ ሁሉ ከተማ ነው። እንግዲህ ፋሚሊ ከባድ መዞሪያ ላይ ነው ያለነው። ብዙ ሞተሮች እዚህ ጋር ነው። መኪኖች ምናምን ተጋይተዋል ምናምን። ያው አፈ ታሪክ ነው እንግዲህ የምንሰማው። በጣም ከባድ ነው ይሄ መንገድ። መኪና መሄድ ነው ቢያንስ 2 ዓመት ምናምን 2 ዓመት ምናምን መኪና ሄዶበት አያውቅም። ሞተር ብቻ ነው እዚህ መንገድ ላይ እና የሚሰራው። መዞሪያውን በጣም ከባድ ገደል ነው። እንግዲህ እዚህ ጋር ቆመን አሁን እንትን ልናስተካክል ነው። ፍሬን እምቢ ብሎናል። ፍሬኑን እስቲ ከተስተካከልን እናስተካክላለን። በጣም ከባድ ነው እንግዲህ ካለ ፍሬን እዚህ ላይ መንዳት ማለት እንግዲህ በጣም ከባድ ነው። እንግዲህ ፋሚሊ ይሄው እዚህ ጋር እምቢ ብሎን ፍሬን ልናስተካክል ቆመናል። እኔ እስከዛ ከእናንተ ጋር ዞር ብለን አካባቢውን እንይ። ከዚህ በታች ያለው መንገድ ይሁት እንደምታዩት በጣም ቁልቁለት ነው። ከባድ ነው። ፍሬን እምቢ ብሎት ሞተሩን ፍሬን ለማስተካከል ቆመን ነው እንግዲህ ፋሚሊ። እስቲ ወርታች ዝቅ ብለን እዚህ ጋር ገደሉ ነው የምንሄድበትን ገደል አሳያችኋለሁ። እናንተን ያው ለማስጎብኘት እንግዲህ ምንም አያችሁት ታያችኋላ። እዛ ነው የምንሄደው፣ እዛ ሰፈር። አሁን እዚህ ጋር ንግስም አለ መሰለኝ ቤተክርስቲያን። ያንንም ቤተክርስቲያን አሳያችኋለሁ ሄጀን። እንግዲህ ፋሚሊ አሁን ደግሞ ያለንበት ቦታ 55 ይባላል። 55 ማለት በጣም አስቸጋሪ ቦታ ነው። እዚህ ጋር መኪና እንኳን ሰው አውርዶ ነው የሚወጣው። አሁን እኛ ወርቀን ነበረ መንገዱ ወርቀን ነበር። እንግዲህ በጣም አስቸጋሪ መንገድ ነው በጣም ማለት ነው። እዚህ ላይ እንግዲህ መኪኖች ምናምን እዚህ ጋር ሰው አውርደው ምናምን ነበር የሚወጡት። ያው እንደነገርኳችሁ ይሄ መንገድ ከተዘጋ ኦልሞስት 1 ዓመት 2 ዓመት ሆኖታል መሰለኝ። ያው 2 ዓመት በዚህ ጋር ጦርነት ምናምን ነገር አለ። ያው መኪና ማለፍ አይችልም። ሽፍታዎች ምናምን አሉ እና
በዚህ መንገድ ላይ ከተዘጋ 2 ዓመት ዋው 2 ዓመት ነው። ሞተረኞች ብቻ ነው የሚነዱት። በጣም ከባድ ነው። ፋሚሊ እንግዲህ እዚህ ጋር በጣም ያው ገደሉ ሲገራ ገደል ብቻ ነው። በዚህ ጋር ገደል አንድ ሰው ነው ካላይ ጣም ዘሩ ሄድ እንግዲህ ፋሚሊ ብዙ ቻለኝ ነው ዛሬ ካልወደቀን ያው መቼም አንወድቅም ነው የምላችሁ። ፋሚሊ ፕላስ ያለ አሁን ደግሞ ከቦታዎች ሁሉ በጣም መጥፎ ቦታ ለሞተርም ሆነ ለመኪና ማለት ነው በጣም መጥፎ ቦታ 57 የሚባለው ቦታ ደርሰናል። በጣም ማለት ነው ፋሚሊ እስከ መጨረሻ እናያለን። እንግዲህ በጣም ከባድ ቦታ ነው። ያው እንግዲህ እዚህ ጋር ሞተረኛውን አውርደን ብንለው እምቢ አለ። እንግዲህ እኔ መንጃ ፈቃድ ተምሬ ነው ገዝቼ አይደለም ምናምን ብሎ ነው መሰለኝ እምቢ አለ። በጣም ከባድ ቦታ ነው። ይሁት ብቻ የመጣንበት ያለው ነው መንገድ። ወይኔ ገደሉን ይሁት እግዚአብሔር ወይኔ ኪያ ቀስበል ያዙ ተሱተ ሹፌር ግን ኢየሱስ 57 የሚባለው ቦታ እንግዲህ ይሄ ነው። ይሁት በጣም ከባድ አያችሁ እንግዲህ በዚህ ጋር ገደል ነው፣ በዚህ ጋር ጫካ ነው። ይሁት እንግዲህ ይሁት በዚህ ጋር ይሄ ናዳ መከላከያ ነው። እንግዲህ በዚህ ጋር ድንጋይ አሸዋ ምናምን ይወርዳል፣ እሱ መከላከያ ነው። አያችሁት ከዚህ በላይ ያለውን ገደል አሸዋ ምናምን ይሁት ፋሚሊ ፕላስ ያያችሁና አያችሁት እንግዲህ ይሁት የምንሄድባትን መንገድ ፋሚሊ እንግዲህ ከባድ ነውና እንግዲህ እዚህ ሀገር ላይ እንደዚህ አይነት ቻሌንጅ ምናምን እንዳለ ሁሉ ማንጎ፣ ሸንኮራ፣ ሙዝ ምናምን ምንም የሌለ ነገር የለም እና ፍራፍሬ በጣም ብዙ ፍራፍሬዎች አሉ። እንግዲህ አንድ ሞተረኛ አልፈናል። ይኸው በዚህ ፍራፍሬ የሚገኝበት ቦታ ወደዚህ ውስጥ ነው፣ እዚህ ጫካ ውስጥ ማለት ነው። በጣም ከባድ ነው። እንግዲህ አሁን እዚህ ጋር ውሃ አለ እያሉ ነው። ውሃውን ስንታጠብ እናሳያቸዋለን ፋሚሊ። በጣም ከባድ መንገድ ላይ ሄደን ነው ፋሚሊ። ውሃዋ ጋር ለመድረስ ነው እንግዲህ ይሄ ሁሉ ቻሌንጅ እያየን ያለ ነው። በጣም በቃ እና ፋሚሊ ይኸው ይታያችኋል። ሰፈራው እዚህ ጋር ቤት ምናምን እዚህ ነገር አለ። ሱቅ እዚህ ጋር ፋሚሊ ፕላስ እላችኋለሁ። ይሄ ውሃ ቦታ ደርሰናል። ውሃም ታጣጥበን እስቲ ቤተክርስቲያኑንም አሳያችኋለሁ። እንግዲህ ወደ ውሃ ውስጥ እየሄድን ነው። በጣም ደስ የሚል የተፈጥሮ ቦታ ነው። ፍራፍሬ አለ፣ ማንጎ አለ፣ ምንም የሌለ ነገር የለም። እንግዲህ በተፈጥሮ የታደለች ሀገር ነች። ያው ትንሽ ወደኛ ጋር መንገድ መሰረተ ልማት እጥረት ነው እንጂ በጣም ያበደ ነው። እንግዲህ ሻወር ስንገባ ማሳያችኋለሁ። ያው እንግዲህ አውለቀን ምናምን አይደለም። እንግዲህ አያችሁት፣ ውሃውን አያችሁት እንዴት አባቱ ደስ እንደሚል። ከላይ ነው ከፏፏቴ የሚመጣው። እንግዲህ ፏፏቴው ጋር መሄድ አያችኋ። እንግዲህ ፋሚሊ አንዱ ጅላትም ያው እዚህ ጋር ልንታጠብ ነው። ሰብስክራይብ እያደረጋችሁ ፋሚሊ እናንተን ለማዝናናት ነው። እንግዲህ ይሄን ሁሉ ቻሌንጀር አልፈን አሁን እንግዲህ ቀጥታ ወደ ሻወር እንግባ እና ያለንበት ቦታ ከሚገርማችሁ ነገር ይሞቃል። በጣም ነው የሚሞቀው። አሁን ውሃ ያለበት ደርሰናል። ትንሽ ለቅ ብለን ደግሞ አሁን ጉዞ ወደ ስላሴ ቤተክርስቲያን ጉዞ እናደርጋለን። ተከታተሉን። ይሄን ቤት ሰብስክራይብ እያደረጋችሁ አበረታቱን። ያው እንወዳችኋለን። እዚህ ጋር ይሄኛው ጅላትስ ምንድን ነው የምትለው አንተስ? ምን ትላለህ? ይሄን ነገር ይሄን ነገር ምን ትላለህ አንተ? ግን ምን እላለሁ ብለህ ነው ፋሚሊያንስ ምርጥያንስ ይላችኋል። እንግዲህ እስቲ ወርታችሁ ወረድ ብለን ደግሞ ድልድዩን ላሳያችሁ። ድልድዩን ማለት ነው
ተከታተሉ እንግዲህ አያችሁት? አዎ በዚህ ሄዶ ያው እንግዲህ በዚህ ሄዶ የት እንደሚሄድ አናውቅም። እንግዲህ ላይ ፏፏቴው ጋር ደርሰን ስንመለስ ገብተን እናየዋለን። እስከ መጨረሻው ይሄንን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንግዲህ በጣም ብዙ ነገር አሳያችኋለሁ። እንግዲህ በዚህ ሰፈር ማዕድንም አለ ይባላል። እንግዲህ እሱንም እናየዋለን። እንግዲህ በጣም ግን ያስፈራል። ፋሚሊ ልንታጠብ ወደ ላይ እየሄድን ነው። እስቲ አብረን ምናየው ይሆናል። እንግዲህ ስንታጠብ አዋ የታባቱን ደስ ይላል። እንግዲህ እስቲ አንዱን ጅላስ መውጣት ከብዶት ነው። እስቲ ይዘነው እንምጣ። ሌላ ጊዜ ጀግና ነኝ ይላል። ዛሬ እንግዲህ ማናቴ ትሙት ወደኩኝ። እንግዲህ እንደዚህ የወደኩትም ለእናንተ ነው። ቤቱ ሰብስክራይብ ያደረጋችሁ በጣም ነው የሚያንሸራተው እና አንሸራቶኝ አልተረፍኩም። ሱሬ ምናምን በስብሷል፣ ልብሴ ምናምን ነገር። እንግዲህ እዚህ ጋር ነው አሁን ሻወር ልንገባው። ሻወር ልንገባ ነው ይላችኋል። አንዱ ወደቀ እዚህ ጋር ከላይ ነው የወደቀው። ይገርማችኋል። እዚህ ጋር መውደቅ ያለ ነው ጓደኛዬ። ትወድቃለህ፣ ትነሳለህ። ሻወር ይላል እዚህ ጋር አያችሁ አይደለ? ፏፏቴ ጉዳይ አብረን ደግሞ ይበርዳል። በጣም ነው ይበርደውና ጥቅሙ የገጠር ልጅ መሆኑን ልንገርህ። የክፍለ ሀገር ልጅ ስትሆን ማለት ነው። ይኸውልህ ቧንቧ ቆመ የለ እዚህ ጋር ትመጣለህ፣ ትገባለህ፣ ሻወርን ወስደህ አባቴ ይሄን የመሰለ ሀገር ነው ያለን እስከ ጥግ። አሁን ደግሞ ሌላም ቦታ አለ የጫት ማሳ የምን እስከ ጥግ ድረስ ነው የምንጎበኘው። አብራችሁ ቆያውን ተጣጥረን ቶሎ እንመሰላቁ። ይሄን ማርያምን ጊት አለ ፋሚሊ ጊንጥ አይቶ ነው እንግዲህ እንደዚህ የፈራው። ያው አይባሉም የዚህ ሀገር ጊንጦች አይናደፉም። ብዙ ጊንጦች አሉና ይላችኋል። ፋሚሊያንስ ምርጥያንስ ተወሰደ ሻወር። አሁን ደግሞ ከዚህ በላይ የሚገርም ፏፏቴ ያለ እዛ ጋር ሄደን እናሳያቸዋለን ብለን እናስባለን። ዛሬ ውሎ እንዲህ ይመስል ነበረ። የምር ijoolleen baalee bara uffata keenya aananii indiqannee deemaan goifannaa aananii indiqataa jiran gurbaan kun yoona bishaan seetanii ni kana aananii kuni ፋሚሊ ፕላስ ታጥበን ጨርሰናል። አሁን እየሄድን ነው። አሁን ብዙ ሰዎች ኢንቱ ዘ ፋርላንድ የሚለው ስም አይታችኋል። እናቴ ትሙት እዛ ጋር ቅድም ጅላስ ጊንጥ አይቶ ምናምን ደንግጦ አሁን ደግሞ እዚህ ጋር ስንሄድ እንዴት ነው? ወይኔ ኪዩ ያዘኝ። አሁን እዚህ ጋር ኪዩ እንዴት ነው ያደረገው? ማርያምን ሲላ ከም እንደምናረ ቤት ፋሚሊ እንግዲህ ወሰን እንግዲህ በቃ ይሄን ይመስላል። እንግዲህ ጨርሰን ታጥበን እየሄድን ነው። ከዚህ በኋላም ረጅም መንገድ ነው የሚጠብቀን ከመጨረሻ አብራችሁ። ከዚህ በኋላም ያው አድካሚና ረጅም መንገድ ነው የሚሆነው። አሁን ታጥበን ጨርሰናል። ወተን አሁን ደግሞ ስላሴ ቤተክርስቲያን አለ፣ እዛም ሄደን እዛም እናያለን። ከዛ እዚህ ጋር ጥቁሩ በያለ በጣም ፀሐይ ነው፣ በጣም ሙቀት ነው። ውሃ ውስጥ እነዚህ ለቅለቅ ብለው ስትወጣ እዩ መንገዱን እዩ። በዚህ ጋር ነው የምንሄደው። እስከ መጨረሻው አብራችን ቆዩ። ፕላስ እንግዲህ አሁን እየሄድን ነው። ሞተራችንን አስነስተናል። ያው እንግዲህ ሞተረኛችን ያው እዛ ጋር ነው እያስነሳት ነው።
እሷም ገገመች አለነሳለች። አሁን ደግሞ ቀጥታ ሆነ የምንሄደው ወደ ስላሴ ቤተክርስቲያን ማለት ነው። እንግዲህ እስከዛ አብራችሁ ቆዩ። በነገራችን ላይ እዚህ ኮመንት ላይ አሪፍ ላይክ ላገኘ ሰው የአንድ ሺህ ብር ጊቫዌ አዘጋጅቻለሁ። ለሶስት ሰው አንድ ሺህ ብር ሸልማለሁ። እዚህ ቪዲዮ ላይ ብዙ ላይክ ላገኘ ኮመንት ማለት ነው። እንግዲህ ይሄድን ነው እግዚአብሔር እንግዲህ እንደዚህ አይነት እኔ መንገድ አላየሁም። ብዙ ጊዜ እኮ ሰው የሚወርቀው ሹፌሩ ሲንቀሳቀስበት ይወርቃል። ካሜራማን ተው። እንግዲህ ፋሚሊ እየደረስን ነው። ቤተክርስቲያኑ እዛ ጋር ነው ቤተክርስቲያኑ ጋራ ላይ ነው ያለው ቤተክርስቲያኑ። እየደረስን ነው። እንግዲህ ተሳልመን ምናምን እንወጣለን። ገና ነው ጋዲታ አያ ታመን መሰላችሁ ከተቋቋመ በዚህ ጋር ስታየው ነው የደረስክ ነው ይመስል፣ ግን አልደረስክም። ቤተክርስቲያኑ ከጥቂት ይታያልና በጣም ረጅም ነው። በዚህ ጋር ገደል አለ ምናምን በቃ እዚህ ጋር ቤት አለ። ሰው እንደዚህ ነው የሚኖረው። ጋራ ላይ ነው። ከቤቱ በታች እንትን እያለ ነው። ሹፌራችን እየዘመረች ነው። ፈርታለች መሰለኝ እንዳንል በጣም ነው። በስንተኛ ማርሽ ነው እየነዳ ያለው? ስማ ሹፌር በስንተኛ ማርሽ ነው እየነዳ ያለው? 5 ነበር፣ አንድ ቀነስ ነው። አሁን በ4 ነው ማለት ነው። እንግዲህ ፋሚሊ በ4ኛ ማርሽ እየነዳ ነው። እዚህ ገደል ላይ እንደምታዩት ከበላያችን ገደል ማለት ነው። ምን የለም ያው ጉድጓዱ እኛ የመጣ ነው ከጋራ ላይ ነው። አገሬ ፋሚሊ ፕላስ ደርሰናል። አሁን ወደ ቤተክርስቲያኑ እየገባ ነው። ቪዲዮ እየሰራ ነው። አንድ ታሪክ ልንገራችሁ። ከባድ ነው እንግዲህ አያችሁት። ይሄን ዳገት ነው እየወጣን ያለ ነውና ዳገቱ ጫማ የተገነጣ አያችሁት። የቱ ጋር እንዳለ አያችሁት። ከበታች ያለውን ጋራ ምናምን እንግዲህ ወደ ላይ እየገባን ነው የምላችሁ። እየሄድን ነው። ደርሰናል። አሁን እንግዲህ እንደምታዩት እዚህ ጋር ይሄ የድሮ ቤተክርስቲያን ነው። ቢያንስ ኦልሞስት ከ10 ዓመት ምናምን ሆኖታል የኛው ቤተክርስቲያን ማለት ነው። እዛ ጋር ደግሞ አዲሱ ቤተክርስቲያን አለ። ወደዛ ሄደን አዲሱን ቤተክርስቲያን እናሳያችኋለን። ፋሚሊያችን የዛሬ ብሎግ ይሄን ይመስላል። ቀጣይ ደግሞ የት ሀገርን ሄጄ እንድሰራላችሁ የምትፈልጉትን ኮመንት ላይ አሳውቁኝ። ሰላም ሁኑልኝ።